ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን ከብዙ እህቶች በተነሳልኝ ጥያቄ መሰረት የማህፀን ኢንፌክሽን የመፈጠር እድልን በላቀ ደረጃ የሚከላከሉ ሙሉ በሙሉ ተፈጥሯዊ የሆኑ አታክልቶችና መንገዶችን እነግራችኋለሁ። እህቶች እባካችሁ በጥሞና አዳምጡኝ። ጊዜያችሁን ከሰጣችሁኝ ያለምንም የጎንዮሽ ጉዳት ተፈጥሯዊ በሆነ መንገድ የማህፀን ኢንፌክሽንን የምትከላከሉበትን መንገድና ዘዴዎች እነግራችኋለሁ። የምነግራችሁ ሐሳቦች በበርካታ ጥናቶችና ሳይንሳዊ ምርምሮች የተመሰከረላቸው ናቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ በቀጣይ ይዤ ለምመጣው ትምህርት አቅም ብርታት ይሆነኛል። ይህ ትምህርት በውስጡ ሁሉም እህቶች ሊያውቋቸው የሚገቡ ጠቃሚ መረጃዎችን ይዟልና ባካችሁ ሼር አድርጉላቸው። ይጠቀሙበታል፣ ያተርፉበታል። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ባላለው ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንዴ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመጀመሪያው በፕሮባዮቲክ የበለጸጉ ምግቦች ናቸው። ፕሮባዮቲክ ተብሎ የሚጠሩ የባክቴሪያ አይነቶች ናቸው። አንዳንድ ምግቦች በውስጣቸው ጠቃሚ የሆኑ ባክቴሪያዎችን ይዘዋል። እነዚህ ባክቴሪያዎች ፕሮባዮቲክ ተብሎ ይጠራሉ። በፕሮባዮቲክ ባክቴሪያዎች ከበለጸጉ ምግቦች መካከል እርጎና ከፊር በዋነኝነት ይጠቀሳሉ። እርጎና ከፊር በውስጣቸው ከያዟቸው ጤናማ የባክቴሪያ አይነቶች መካከል የላክቶ ባሲለስ ዝርያ የሆኑ ባክቴሪያዎች ይጠቀሳሉ። እነዚህ ባክቴሪያዎች በሚከተሉት 3 መንገዶች የማህፀን ኢንፌክሽን የመከሰት እድልን በላቀ አቅምና ብቃት ይከላከላሉ። አንደኛ፣ ለማህፀን ኢንፌክሽን ዋነኛ ተዋናይ የሆኑ ባክቴሪያዎች ፈንገሶች እንዳይራቡና እንዳያድጉ በማድረግ ኢንፌክሽን የማስከተል እድልና አቅማቸውን ያወርዳሉ። ሁለተኛ፣ ማህፀን ዙሪያ በቂ የላክቲክ አሲድ ምርት እንዲኖር በማድረግ ለጎጂ ባክቴሪያዎች የማይመች ሁኔታና ኢንቫይሮንመንትን በመፍጠር እድገታቸውን ያቋርጣሉ። በሶስተኛ ደረጃ በውስጣችን ያለውን በሽታን የመከላከል ስርዓት በማጎልበትና በማጠንከር ሰውነታችን በሽታን በሚከላከልበት ስርዓት አማካኝነት ጎጂ ፈንገሶችን፣ ባክቴሪያዎችን አሳዶ እንዲያጠቃ ከሰውነታችን እንዲያስወግድ ይረዳሉ። ወተትና የወተት ተዋጽኦችን እርጎን ጨምሮ ስንጠቀም የሚከተለውን ጥንቃቄ ማድረግ አስፈላጊ ነው። አንደኛ፣ ላክቶስ ኢንቶለራንት የሆናችሁ ሰዎች፣ ይህ ማለት እርጎና የወተት ተዋጽኦች ውስጣቸው ላክቶስ ተብሎ የሚጠራውን ስኳር ይዘዋል። አንዳንድ ሰዎች ይህ ስኳር አይነት ሰውነታቸው ውስጥ ሲገባ ሰውነታቸው በአግባቡ ስኳሩን መፍጨት ካለመቻል ጋር ተያይዞ የሚከተሉትን ምልክቶች ሊያዩ ይችላሉ። የሆድ መነፋት፣ ግሳት ማለት ማስቀመጥ፣ ሆድ አካባቢ ህመም፣ የማስታወክ ስሜትና አንዳንድ የቆዳ ችግሮች። እርጎና የወተት ተዋጽኦችን ስትጠቀሙ ከላይ ጠቀስኳቸውን ምልክቶች የምታዩት ሰዎች የምትጠቀሙት እርጎ ላክቶስ ፍሪ ላክቶስ ስኳርን ያላዘ መሆኑን ማረጋገጥ ያስፈልጋል። የምትገዙት እርጎ ላይ ከላዩ ላይ ላክቶስ ፍሪ ከላክቶስ ነፃ የሚል አይታችሁ ገዝታችሁ መጠቀም ያስፈልጋል። በቀን አንድ ጊዜ ጠዋት ላይ 1 ብርጭቆ እርጎን መጠቀም ለማህፀን ኢንፌክሽን የመጋለጥ እድልን በላቀ ደረጃ ይከላከላል። ሁለተኛው ክራንቤሪ ፍሬ ነው። ክራንቤሪ ፍሬ የሽንት ቧንቧ ኢንፌክሽን የመከሰት እድልን ከማስቀረት በተጨማሪ ለማህፀን ኢንፌክሽን የመጋለጥ እድልንም ያጠባል፣ ያወርዳል። ክራንቤሪ በውስጡ ፕሮአንቶሳያኒዲን ተብሎ የሚጠራውን እጽዋት ውስጥ በተፈጥሮ ያለውን ኬሚካል ይዟል። ይህ ኬሚካል በሚከተሉት 3 መንገዶች የማህፀን ኢንፌክሽን የመከሰት እድልን ይቀንሳል። አንደኛ፣ የሽንት ቧንቧ ግድግዳና ማህፀን ላይ ጎጂ ባክቴሪያዎች እንዳይራቡ እንዳያድጉ በመከላከል ኢንፌክሽን እንዳይከሰት ያደርጋል። ሁለተኛ፣ ክራንቤሪ የጸረ ብግነት ባህሪና የኦክሳይድ ውጥረትን የመከላከል አቅም ያላቸውን ኬሚካሎች ይዟል። እነዚህ ኬሚካሎች ማህፀን አካባቢ የሚፈጠሩ እብጠቶች፣ የህዋሳት መቆጣቶች ወደ ቁስለቶች፣ ኢንፌክሽኖች እንዳያድጉ አስቀድመው የመከላከል ስራን ይሰራሉ። ሶስተኛ፣ ማህፀን ላይ የአሲድ ቤዝ ባላንስ መመጣጠን እንዲኖር ያደርጋሉ። የአሲድ ቤዝ ባላንስ መመጣጠን መኖር ለማህፀን ጤንነት እጅግ በጣም
አስፈላጊ ነው። ሶስተኛው ነጭ ሽንኩርት ነው። ነጭ ሽንኩርት አሊሰንንና ሌሎች የጸረ ብግነት ባህሪ ያላቸውን ኬሚካሎች ይዟል። እነዚህ ነጭ ሽንኩርት ውስጥ ያሉ ኬሚካሎች በሚከተሉት 3 መንገዶች የማህፀን ኢንፌክሽንን ይከላከላሉ። አንደኛ የጸረ ባክቴሪያል ባህሪ ያላቸው፣ ከዛም የተነሳ ሰውነታችሁ ጎጂ ባክቴሪያዎችን የሚያስወግድበት የሚከላከልበት ስርዓትን ይደግፋሉ። በሁለተኛ ደረጃ የጸረ ፈንጋል ባህሪ ያላቸው፣ በተለይ ደግሞ ካንዲዳ አልቢካን ተብሎ የሚጠራው ፈንገስ ማህፀን አካባቢ በቀላሉ እንዳያድግና እንዳይራባ አስቀድመው የመከላከል ስርዓቱን የማቋረጥ ስራን ይሰራሉ። ካንዲዳ አልቢካን ተብሎ የሚጠራው የፈንገስ አይነት አብዛኛዎቹ ማህፀን ላይ ለሚከሰቱ የኢስት ኢንፌክሽኖች ዋነኛ የጀርባ ምክንያት ነው። ሶስተኛ ነጭ ሽንኩርት ውስጥ ያሉ ኬሚካሎች በሽታ የመከላከል ስርዓትን በማሻሻል ከፍ በማድረግ የማህፀን ኢንፌክሽን የመከሰት እድልን ይቀንሳሉ። ነጭ ሽንኩርትን በሚከተሉት 2 መንገዶች መጠቀም ትችላላችሁ። አንደኛ ከ1 እስከ 2 ፍሬ የነጭ ሽንኩርት ፍሬ አንጓን ሳይሆን ፍሬውን ተወስዱና ካጠባችሁት በኋላ ቆራርጣችሁ አፍልታችሁ በሻይ መልክ መጠጣት ትችላላችሁ። ሁለተኛ የምታበስሉት ምግብ ላይ ከ1 እስከ 3 ፍሬ ነጭ ሽንኩርትን በመጨመር መጠቀም ትችላላችሁ። አራተኛ በውስጣቸው ከፍተኛ የውሃ ይዘት ያላቸው አትክልቶች ኪውከምበርና ሀብሀብ። ኪውከምበርና ሀብሀብ ከ90% በላይ የውሃ ክምችት አላቸው። ከያዙት የውሃ ክምችት በተጨማሪ ሌሎች ጠቃሚ ኬሚካሎችንም ይዘዋል። ኪውከምበርና ሀብሀብ ውስጥ ያሉት የውሃ ክምችትና ኬሚካሎች ሰውነታችሁ ቆሻሻዎችን የሚያስወግድበትና ራሱን የሚያጸዳበትን ስርዓት በመደገፍ ጎጂ ባክቴሪያዎችና ቆሻሻዎች ከሰውነታችሁ የሚወገዱበትን ስርዓት ይደግፋሉ። በሁለተኛ ደረጃ የጸረ ብግነት ባህሪ ስላላቸው ማህፀን ላይ የሚከሰቱ የህዋሳት ብግነቶችና መቆጣቶች ወደ ኢንፌክሽን ቁስለቶች የማደግ እድላቸውንም ያወርዳሉ። የመጨረሻው ተልባ ነው። ተልባ በውስጡ ፋይቶስትሮጅን ተብሎ የሚጠራውን እጽዋት ውስጥ በተፈጥሮ የሚገኘውን ኬሚካል ይዟል። ይህ ኬሚካል የኤስትሮጅን መጠንን ለማመጣጠን ባላንስ ለማድረግ እጅግ በጣም አስፈላጊ ነው። ሴቶች በውስጣቸው ያለው የኤስትሮጅን መጠን በሚወርድበት ጊዜ ዝቅ በሚልበት ጊዜ ማህፀን ላይ ድርቀትን በማስከተል የህዋሳት መቆጣትና ብግነትን ሊያስከትል ይችላል። ይህ አይነት የህዋሳት መቆጣትና ብግነት ወደ ኢንፌክሽን ሊቀየር ሊያድግ ይችላል። ተልባ ውስጥ ያለው ፋይቶ ኤስትሮጅን የኤስትሮጅን ሆርሞን መጠንን በማስተካከል ባላንስ በማድረግ ከኤስትሮጅን ሆርሞን መውረድ ጋር ተያይዞ ማህፀን ላይ ሊፈጠሩ የሚችሉ የጤና እክሎችን ይከላከላል። ሌላው በተደጋጋሚ ለማህፀን ኢንፌክሽን የምትጋለጡ ሰዎች የሚከተሉትን ምግቦች በትችሉ ሙሉ በሙሉ አለመጠቀም አሊያም በጣም መቀነስ ያስፈልጋል። በውስጣቸው ከፍተኛ ስኳር ያላቸው መጠጦችና ምግቦች፣ የሚጣፍጡ ምግቦች፣ መጠጦች፣ የተቀነባበሩ ሪፋይንድ ካርቦሃይድሬትን የያዙ ምግቦች፣ ለአብነት ያክል የፍርኖ ዱቄት፣ ዳቦ፣ ፓስታና ተመሳሳይ ምግቦች። እነዚህ ምግቦች በመቀነስ ቢቻል ደግሞ በማቆም በተቃራኒው አትክልቶችንና ከላይ ጠቀስኳቸውን ምግቦች አዘውትሮ በመመገብ በቂ ውሃን በመጠጣት የማህፀን ኢንፌክሽን የመከሰት እድልን ሙሉ በሙሉ ማስቀረት መከላከል ይቻላል። አሁንም እዚህ ላይ ጠቀስኳቸው ምግቦች የማህፀን ኢንፌክሽን የመከሰት እድልን ያስቀራሉ እንጂ አስቀድሞ የተፈጠረ ኢንፌክሽንን አይፈውሱም፣ አያክሙም። አስቀድሞ ኢንፌክሽን ተከስቶ ከሆነ ተገቢውን ሕክምናና ምርመራ ማድረግ ያስፈልጋል። በስተመጨረሻም ከላይ የተመለከትናቸውን የአመጋገብ ስርዓቶችና ምግቦች እየተመገባችሁ የሚከተሉትን ልምዶችና ባህሪያቶች መከተል አስፈላጊ ነው። አንደኛ በቀን ቢያንስ 1 ጊዜ ማህፀንን ለብ ባለ ንጹህ ውሃ መታጠብ። ሁለተኛ ሽንት ከሸናችሁ ሻወር ከወሰዳችሁ በኋላ ማህፀን አካባቢን በስርዓቱ በአግባቡ ማድረቅ። ሶስተኛ ከጥጥ የተሰሩ የውስጥ ልብሶችን ማዘውተር። የመጨረሻው በቀን ውስጥ በቂ ውሃን መጠጣት።